ብዙ ጊዜ አንተ ያልተሳተፍክባቸው ነገሮች የሉም። አንተ ያላሳከምካቸው፣ አንተ ያላዳንካቸው፣ አንተ ያልተሳተፍክበት የበጎ አድራጎት ስራ የለም። አሁን ደግሞ አንተ ያለህበት ሁኔታ ሰው እንኳን ወደዚህ መጥቶ ማያይበት ሁኔታ ነው። ምንድነው እየተሰማ ያለው ነገር? እሱ ለማወቅ እጅግ በጣም አድርጌ ነው የማመሰግን አስኒዬ። ከሁሉ አስቀድሜ አዲስ ትውልድ ሰርከስ ጎንደር ብዬ ስጀምር አልባሳቶችን አዘጋጅተህ መጥተህ ህፃናቶችን አይዟችሁ በርቱ ነገ ትልቅ ደረጃ ትደርሳላችሁ ብለህ አበረታትተህ አልባሳት ሰጠህን ከጎኔ የነበርክ ወንድሜ ነህና አሁን ደግሞ በድንገት ሳላስበው በገጠመኝ የጤና እክል እንደው ምን እናገዝ ጊዜሪ ማረብ ብለህ መጣህ ከወንድምህ ብሬ ጋራ የሚሰማኝ ስሜት እየጠየከኝ ስለሆነ እጅግ በጣም አድርጌ አመሰግናለሁ። ያው ባጭሩ ለመግለጽ ያክል እኔ አሁን ካለኝ ጥቅልል ያለ ሁኔታ የሰው ራብ ነው ያለብኝ። ረጅም ጊዜ ነው እንደ ድሮው ተፍተፍ ብዬ መድረክ ላይ አልሰራም። ቋሚ የወር ደመወዝ የማገኝበት ስራ የለኝም። የኑሮ ውድነቱ የምታውቁት ነው። የልጆች አባት ነኝ። አሁን ደግሞ የጤናዬ ደግሞ ተወሰነ ከ10 ዓመት በላይ አብሮኝ የቆየ ስኳር ህመም ነበረ። እሱ ግፊትን ጨምሮ ሳላስበው ቅርብ ጊዜ ስትሮክ መታኝ። ግራ ጎኔን የመታኝ በዘመዶች ርብርቦሽ እግዚአብሔር የተመሰገነ ይሁን ተርፌያለሁ። እንቀሳቀሳለሁ። ህፃናቶችን እያሰለጠንኩ ነው። ግን የጤና ሁኔታ ክሪቲካል ችግር ውስጥ ነው ያለሁት። የህክምና ወጪ ቀላል አይደለም። በየወሩ በየሳምንቱ ግልም የመንግስት ሆስፒታልም እመላለሳለሁ። ቼክአፕ አለ። 5 አይነት 6 አይነት መድኃኒቶች ነው ጣፍ ማታ ወስደው እና ከዚህ ጋር ተያይዞ ጥቅል በሆነ መልኩ የጤናም የኢኮኖሚ ችግሮች ቢኖሩም ከምን በላይ ግን እኔን የራበኝ ሰው ነው። በብዙ ሺህ የሚቆጠሩ ሰዎች በተሰበሰቡበት መድረክ ከልጅነት ጀምሮ ከ35 ዓመታት በላይ በሰርከስ በጂምናስቲክ ኋላ ደግሞ ሙዚቃ ባንድ አቋቁሜ ደግሞ በሙዚቃው ኋላ ደግሞ በከተማ ቅስቀሳ እድሜ እየበሰለ ደግሞ ልምድ እያገኘሁ ስመጣ ደግሞ መድረኮችን በመምራት በልማቱ በማህበራዊ ኢኮኖሚያዊ ጉዳዮች በሃይማኖታችን ቤተክርስቲያኖች ሲሰሩ ህዝባዊ በዓላት መስቀሉም ብርሃነ ጥምቀቱ ሲከበር ያልተሳተፍኩበት የጎንደር ህዝብ ያውቀዋል ድካሜ ነው። ከጎንደር ከተማ ውጪ በየወረዳው ያልሄድኩበት ወረዳ ያላገለገልኩት ወረዳ ህዝብ የለም። ትምህርት ቤት፣ ጤና ጣቢያ፣ ሆስፒታል፣ ንጹህ መጠጥ ውሃ፣ መንገድ፣ ቤተክርስቲያኖች ሁሉ ሲሰሩ ያው ዛሬ የማህበራዊ ድረገጽ በፌስቡክ በቲክቶክ ብዙ አቅም የምትገነባበት የምታስተባብርበት ዘመን ነው። በረጅም ጊዜ ውስጥ ግን በቃ አንድ አይነት ቴሌቶኖች ሲዘጋጁ በእኔ ጉሮሮ ነው አንቃሪስ በጣስ ድረስ ለፍፌ ነው። ባዛር ሲዘጋጅ ቴሌቶን ሲዘጋጅ ሳንቲሞች እየተሰበሰቡ ልማቶች የሚሰሩት ነው። እግዚአብሔር በፈቀደ በሰጠኝ እውቀትና ጥበብ አገልግያለሁ ብዬ ነው የማስበው። ግን ያ ሁሉም ሆኖ ግን አልረካውም። ግን አይጸጽተኝም። የሚጸጽተኝ ነገር የለም። ቢያንስ ሁላችንም ሟቾች ነን። ሳንዱቅ ሙሉ ምስክር ወረቀት አለ ለኔ ህይወት ታሪክ ነው። አስኒያ አታምንም? አውጥቼ ባሳይ ከ300 በላይ ምስክር ወረቀት 300 ዋንጫው ሜዳሊያው ብዙ ድሎችንም እያገኘው ከጎንደር አይበልጥብኝ እያልኩኝ ድሎችን እየገፋው ለጎንደር ማን አላት እያልኩኝ ነው እዚህ ደረጃ የደረስኩት። ዛሬ እንደናንተ አይነት ወንድሞች ፈርተው ለተቸገረም ለታመመም ለሀገርም በዚህ በዛሮ ጥሮት ስትሉ አሁን አጋዥ መጥቷል እላለሁ። እንደዚህ አይነት እንትን አወዘለውን ብሎ መውሰድ ይቻላል። እግዚአብሔር የተመሰገነ ይሁን። እኔ አሁን ምን እናርግ ከጎነነን ብላችሁ ስትመጡ አሁን በቃ የሰው ራቤ እየቀለለ ይመጣ። አሁን አስኔ አንተን ብሬን ሳገኝ ደስ ብሎኛል። በቃ ለምሳሌ እነዛ ወረቀቶች ሳይ ያው ሁሉ ሰው እየተደ
የሁሉ አድናቆት የሁሉ ጭብጨባ ነው። አንዲት ቤተክርስቲያን በዓል ስትከበር እንኳን የኔ ሞንታር ወህዳ ለወንድማችን ዘውዱ ምሳሌ እልል በሉለት እየተባለ እልል እያለ ያሳደገኝ ህዝብ የተደ በቃ እሱ ነው። ከሰው ጋር ብታገናኙ የሚለው ነው ሁሉም የሚያደርግ መድኃኒዓለም መጥቷል። ችግሩ ያው ከሱ ጋራ የሚሆነውን ነገር መቀበል ነው እና እጅግ በጣም አድርጌ ነው የማመሰግነው ወንድሞች፣ እግዚአብሔር ያክብርልኝ። ምንም የለኝም፣ ብድር መላሽ አድርገኝ ነው።